ሰላም አድማጮች፣ አሰቃቂ አደጋ ተሰምቷል። አደጋው የደረሰው ትናንትና ማክሰኞ ረፋድ ቢሆንም ዛሬም ድረስ የአደጋው ሰለባዎች በሆስፒታል ውስጥ እያጣጣሩ እንደሚገኙም እየተሰማ ነው። ሩቅ አልመው ቅርብ ያደሩ ከ30 በላይ ለጋ ወጣቶች እንደወጡ ቀሩ። ከ64 በላይ የሚሆኑት ደግሞ ለከፋም የአካል ጉዳት ተዳርገው በአፋር ዱብቲ ከተማ ሆስፒታል ውስጥ ለሕክምና የገቡ ሲሆን እንደ ምንጮች ገለጻ መሰረት ከቁስለኞቹ መካከል ጉዳታቸው ከባድ ሆኖ የመዳን ተስፋቸው አናሳ አይሆኑም። የሞት አፋፍ ላይ ሆነው ሞትን የሚጠብቁ በርካቶች መሆናቸውም ነው የተሰማው። ከመነሻው ቁጥራቸው ከ100 በላይ ሆነው በጭነት መኪና ታጭቀው የመዳረሻ ህልማቸውን ወደ ተስፋዋ ምድር ሳውዲ አረቢያ አድርገው መነሻቸውን ደግሞ ከወሎና ትግራይ አካባቢዎች ያደረጉ ተሰዳጅ ለጋ ወጣቶች መሆናቸው የታወቀ ሲሆን በህገወጥ ደላላ የተጫኑበት ጭነት መኪና ሰመራ ላይ ከአፋር ፖሊሶች ለማምለጥ በፈጽሞ ያልተገባም የፍጥነት ግብግብ ጉዞ መንገድ ስቶ በመላተሙ አሰቃቂ አደጋ መከሰቱም ነው የተሰማው። በዋነኛነትም እጀ ረጅም አሳሳች ሐሳዊ ህገወጥ ደላሎች በሚያሰራጩት ሳውዲ ገብቶ በአጭር ጊዜ ሀብታም የመሆን ባዶ ተስፋ ትታለው አደገኛውን የበረሃና የባህር ህገወጥ ጉዞ የሚዳፈኑ ከዚያም ህይወታቸውን የሚሰው አለፍ ሲልም ምናልባትም ከሞት ተርፈው ድል ካላቸው አካል ጉዳተኛ ሆነው የዕድሜ ልክ ጸጸት ታቅፈው የሚቀሩ በተለይም የትግራይና ወሎ ወጣቶች ቁጥራቸው የትየለሌ ነው። በማምሻ ዕድሜያቸው ጧሪ ቀባሪ ልጆቻቸውን ብቻም ሳይሆን በህገወጥ ደላሎች ጉትጎታም ለዚሁ ለህገወጥ ስደት ሲባል ሀብት ንብረታቸውን ያሟጥጡ፣ መቀነታቸውን የፈቱ፣ ማጀታቸውን ያራቆቱ አረጋውያን ወላጆችም ቁጥራቸው የዛኑ ያክል በርካታ መሆናቸው እየተሰማ ነው። በወሎና ትግራይ መንደሮች አሰቃቂ የሞት መርዶ ያላንኳኳቸውና የሐዘን ማቅ ያላጠላባቸው ጎጆዎችን ማግኘትም ዘበት እየሆነም ይገኛል ይላሉ የህገወጥ ስደቱን የከፋ አደጋ የታዘቡ የአካባቢው ምንጮች። በተለይም ዛሬ ዕድሜያቸው 12ና 13 ዓመት ያላለፋቸው ለጋ ሕፃናቶች ሳይቀር ከትምህርት ገበታቸው እየተፈናቀሉ በመንደርተኛ ህገወጥ ደላላ ጉትጎታ አደገኛውን የአፋር ከዚያም የጅቡቲ ዲኬልና ሀዩ በረሃዎች እያቆራረጡ የቀይ ባህር ወሽመጥን በአሳ ማጥመጃ ትንሽ የጀልባ ላይ ተሳፍረው ለማቋረጥ የሞከሩ በርካቶች በተደጋጋሚ የጀልባ መገልበጥ አደጋ ሰለባ ሆነው በአሰቃቂ ሁኔታ እዚያው ቀይ ባህር ላይ ሕይወታቸውን እየተነጠቁ መሆኑም የአደባባይ ሐቅና ሚስጥር ነው። ምናልባትም እድል ቀንቷቸው ባህሩን ያቋረጡ ተሰዳጆች ደግሞ የየመንን የጦርነት ቀጠና በረሃውን ማለፍ ሳይችሉ በየበረሃውና ተራራው ተንከራተው ፍጻሜያቸውን በዚያው የሆነ መቅረቱም ልብ ሰባሪ መርዶም መሆኑንም አክለው በቁጭት የሚናገሩ በርካቶች ናቸው። ህገወጥ ደላሎች ለጋ ሕፃናትን በስደት ስም ወደ ሞት እየሸኙ እነርሱ ኪሳቸውን እያደለቡ በአንድ ቀን ጀንበር የሀብት ማማ ላይ እየተቆናጠጡ ሀብት እያካበቱ ቢታዩም ዳሩ ግን አንዳንድ የመንግሥት መዋቅር ላይ የሰረጉ ተባባሪ ሽፋን ሰጭ የጥቅም ተጋሪ የሕግ አካላቶች አብረዋቸው ስለሚሰሩ በሚፈጽሙት የሰው ንግድ ዝውውርም ተጠያቂ ሲሆኑ አለመታየታቸው ለችግሩ መባባስ አይነተኛ ሚና እንዳለውና ህገወጥ ስደትን ለማስቆም ከቶውንም እንዳይቻል እንዳደረገው በስፋት እየተነገረም ይገኛል።